ሰዎች በየቀኑ ይጠፋሉ። አብዛኞቹ ከቀናት ወይም ከሳምንት በኋላ ይገኛሉ። ነገር ግን አንዳንዶች እንደጠፉ ለዘላለም ይቀራሉ። ምንም ዱካ የለም፣ ምንም ማስረጃ የለም፣ ምንም የሚያሳምን መልስ የለም። አንዳንዶቹ በቀን ብርሃን በሰዎች ፊት እንደ ጭስ ጠፉ። አንዳንዶች ደግሞ ለማግስቱ ሁሉም ነገር እንደተው ተገኙ። እነሱ ግን የሉም። ዛሬ እስካሁን ድረስ መልስ ያላገኙ 5 እውነተኛ የመጥፋት ሚስጥሮችን እንመለከታለን። ወደ ምስጢር ቲዩብ እንኳን በደህና መጡ። በ1900 ዓመተ ምህረት በስኮትላንድ አቅራቢያ በሚገኙት የፍላንድ ደሴቶች 3 የመብራት ጠባቂዎች እንደተለመደው ስራቸውን እየሰሩ ነበር። ከዚያ በኋላ ማንም እንደገና አላያቸውም። በታህሳስ 6 ቀን 1900 ዓመተ ምህረት ቦታውን ለመቀየር የመጣው ቡድን የመብራት ቤቱን በር ከፈተ። በውስጡ ያዩት ነገር የበለጠ አስገራሚ ነበር። ምግብ በጠረጴዛው ላይ ነበረ። ወንበሮቹ በቦታቸው ነበሩ። ሰዓቱም ቆሞ ነበር። ነገር ግን 3 ሰዎች የሉም። በደሴቱ ላይ ፍለጋ ተደረገ። በባህርም ተፈለጉ። አንድም አካል አንድም ዱካ አልተገኘም። አንዳንዶች በግዙፍ ማዕበል ተወስደዋል ይላሉ። ሌሎች ያልታወቀ ነገር እንደወሰዳቸው ያምናሉ። ከ100 ዓመት በላይ ቢያልፈውም 3ቱ ጠባቂዎች የት እንደሄዱ ማንም አያውቅም። በ1971 በአሜሪካ ከፍታ ላይ አንድ አውሮፕላን በሰላም እየበረረ ነው። ከተሳፋሪዎች መካከል አንድ ሰው ተቀምጦ ነበር። ራሱን ዳን ኩፐር ብሎ አስተዋወቀ። በትንሽ ወረቀት ላይ ቦምብ አለኝ ብሎ ጻፈ። $200,000 እና 4 ፓራሹት ጠየቀ። ጥያቄውም ተፈጸመ። ከዛ በኋላ አውሮፕላኑ እንደገና ሲበር በጨለማው ከአውሮፕላኑ ዘለለ። ከዛ በኋላ ዳን ኩፐርን ማንም አላየውም። ህይወቱን አትርፎ መለጠ ወይስ በጫካ ውስጥ ጠፋ? የኤፍቢአይ ምርመራ ለብዙ ዓመታት ቀጠለ። መልሱ ግን እስከዛሬ አልተገኘም። በ1587 በአሜሪካ ምስራቃዊ ጠረፍ ከ100 በላይ ሰዎች በአዲስ መሬት ህይወት ለመጀመር መጡ። ይህ ቦታ ኖአኖክ ተብሎ ይጠራ ነበር። የቀኝ ግዛቱ መሪ ጆን ዋይት ተጨማሪ ምግብና ዕቃዎች ለማምጣት ወደ እንግሊዝ ተመለሰ። በጦርነት ምክንያት ከታቀደው በላይ 3 ዓመት ዘገየ። በ1590 ሲመለስ ያየው ነገር አስደንጋጭ ነበር። መንደሩ ባዶ ነበር። ቤቶቹ ዕቃዎቻቸው ነበሩ። ሰዎቹ ግን በሙሉ ጠፍተው ነበር። ምንም የግጭት ምልክት አልነበረም። ምንም አስክሬን አልተገኘም። በአንድ የእንጨት ምሰሶ ላይ ክሬቶን የሚል ቃል ብቻ ተቀርጾ ተገኘ። ይህ ቃል ሰዎች ወደ ሌላ ስፍራ ሄደዋል ማለት ነበር ወይስ የመጨረሻ መልእክታቸው? ከ400 ዓመታት በላይ ቢያልፍም የኖአኖክ ሰዎች የት እንደሄዱ የሚያውቅ የለም። በ1937 በዓለም ላይ በጣም ታዋቂ ከነበሩት ፓይለቶች መካከል አንዷ ኤሚሊያ ኤርሃርት ዓለምን በአውሮፕላን ለመዞር ጉዞ ጀመረች። ሺዎች ሰዎች ጉዞዋን ይከታተሉ ነበር። ከመጨረሻዎቹ የጉዞ ክፍሎች በአንዱ ከሬዲዮ የተላከ መልእክት እየተቆራረጠ ነበር። ነዳጅ እያለቀ ነው። ይህ የእሷ የተሰማው የመጨረሻ መልእክት ሆነ። ከዚያ በኋላ ሬዲዮ ጠፋ፣ አውሮፕላኑም ጠፋ፣ እሷም ጠፋች። በታሪክ ከተደረጉ ትልልቅ የፍለጋ ዘመቻዎች በአንዱ ተካሄደ። ውቅያኖሶች፣ ደሴቶችና ሰፊ ቦታዎች ተፈለጉ። ነገር ግን እስከዛሬ ድረስ ኤሚሊያ ኤርሃርት በትክክል የት እንደጠፋች ማንም በእርግጠኝነት ሊናገር አይችልም። በ1872 በአትላንቲክ ውቅያኖስ ላይ አንድ የአሜሪካ መርከብ ተገኘ። መርከቧ በራሷ ትጓዝ ነበር፣ ግን በላዋ ላይ አንድም ሰው አልነበረም። ምግብ ነበረ፣ የግል ዕቃዎች ነበሩ። የመርከቧ ብዙ ክፍሎች በመደበኛ ሁኔታ ነበሩ፣ ግን ካፒቴኑ፣ ሚስቱ፣ ልጁና 7ቱ የመርከቧ ሰራተኞች ሁሉም ጠፍተዋል። ምን አጋጠማቸው? የባህር አደጋ ነበር ወይስ ሌላ ነገር? እስከዛሬ የሜሪ ሴሌስት ሚስጥር ሙሉ በሙሉ አልተፈታም። እነዚህ ታሪኮች ከብዙ 100 ዓመታት በፊት የተከሰቱ ቢሆንም እስከዛሬ ድረስ ጥያቄዎችን እየተው ቀጥለዋል። አንዳንዶቹ ገና ያልተገኘ ማስረጃ የጠበቁ ይሆናል። አንድ ነገር ግን እርግጥ ነው፣ ሁሉም እውነተኛ ታሪኮች ናቸው እና ሁሉም እስከዛሬ ሙሉ መልስ አላገኙም። እናንተስ ከነዚህ 5 ታሪኮች ውስጥ በጣም ያስገረማችሁ የትኛው ነው? በአስተያየት ክፍል ጻፉልን። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለቤተሰባችሁና ለጓደኞቻችሁ ሼር አድርጉ። እንዲሁም በየሳምንቱ የምናቀርባቸውን አዳዲስ ሚስጥራዊና አስገራሚ ታሪኮች እንዳይመልጧችሁ የምስጢር ቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቱን ማብራት አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩን።